ብዙ ጊዜ ምን እንሰማለን ሼህ መሐመድ ኢብኑ አብዱል ወሃብና ሼህ ኢስላም ኢብኑ ተይሚያህ ረሂመሁላህ ተዓላ እነዚህ ናቸው አላህ ከአርሽ በላይ ነው ብለው ወሃብያ አርሽ አላህ ከአርሽ በላይ ነው ይላሉ ብለው ይናገራሉ። እነዚህ ሰዎች ቁርአንና ሐዲስን አያነቡም ወይ የሰለፎችን ንግግር አያነቡም ወይ ይላሉ አንዳንድ ጊዜና የሰለፎች ንግግር የነቢያት አስተምሮ ነው። በነገራችን ላይ አላህ ከአርሽ በላይ ነው የሚለው አስተምሮ ማለት ነው። ለምሳሌ ያክል ከነቢያት ብንጀምር የመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ሰባት ቦታ ላይ ቁርአን ላይ ተናግሯል። አርራህማኑ ዐለል ዐርሽ ኢስተዋ አላህ ሱብሓነሁ ወተዓላ አዛኙ ጌታችን አላህ ሱብሓነሁ ወተዓላ ከአርሽ በላይ ነው ብሎ ተናግሯል። ግን ደግሞ ሙሳ አለይሂ ሰላም ብሏን ሲባል በሐማን በፍርዓውንና በሙሳ መካከል ያለውን እንትኑን ተቆጣጣላችሁ በያስባሉ ምክንያቱም ግንብን ገንባለኝ ሙሳ ውሸታም ሆኖ ያዋለሁኝ ወደ ሰማይ ወደ ሙሳ ጌታው መውጣበት ፎቅን ገንባለኝ ሲለው ተመለከታላችሁ ሐማንን ማለት ነው። ስለዚህ ይሄ የነቢያት አስተምሮ ነው። አላህ ከአርሽ በላይ ነው የሚለው አስተምሮ የነቢያት አስተምሮ ነውና አንድ ሐዲስ ላስታውሳችሁ ፈልጌ ነው ይሄን የምነግራችሁ። ረሱላህ ሰለላሁ ዐለይሂ ወሰለም ከአርሽ በላይ መሆኑን አምላካችን አላህ ሱብሓነሁ ወተዓላ ብዙ ሐዲሳቶችን ነግረውናል። በተጨማሪም ደግሞ ከዛ በኋላ የመጡ ሰለፎችም ሰሃባዎችም ታቢዒዎችም ታቢዒዎችም ተናግረዋል። ግን እኔ ከዛ መካከል አንዷን ነው የምነግራችሁ። የረሱላህ ሰለላሁ ዐለይሂ ወሰለም ባለቤት የነበረችው ዘይነብ ቢንት ጃህሽ ረዲየላሁ ዐንሃ የተናገረችውን ሐዲስ ነው ማስተዋወሳቸው። ራሁ ተርሚዚ ላይ ያለ ሐዲስ صحيح ሐዲስ ነው። አነስ ብን ማሊክ ረዲየላሁ ዐንሁ ምን አለች አነስ ረዲየላሁ ዐንሁ ሲናገር نزلت هذه الآية يتعاية وردت في زينب بنت جحش بزينب بنت جحش سبب إنه يتعاية انقص وردته أنه فلما قضى زيد منها وطرا زوجناكها يمثلها يقرأنا انقص بمتورد جزي قال فكانت تلنبرة تفتخر يعني تكورا نبرة ويمدمو تفكر نبرة على أزواج النبي صلى الله عليه وسلم برس صلى الله عليه وسلم مستوش لي من تنبرة تقول تلنبرة زوجكن إن أنتن يستمرتشو ويمدمو يا قباتشو أهلكن ቤተሰቦቻችሁ ናችሁ እናንተን ያገባችሁ ቤተሰቦቻችሁ ናቸው። ወዘወጀኒ አላህ ሱብሓነሁ እኔን ደግሞ አላህ ሱብሓነሁ ወተዓላ ነው ያጋባኝ ትል ነበር። ሚን ፈውቂ ሰብዕ ሰማዋት ከሰባት ሰማያት በላይ ያለው አምላክ አላህ አዘወጀል ነው እኔን ያጋባኝ እያለች ዘይነብ ቢንት ጃህሽ ረዲየላሁ ዐንሃ ትናገር ነበረች ማለት ነው። እና ስለዚህ አላህ ከአርሽ በላይ ነው የሚለው የሰሃባዎች አስተምሮ እንጂ የሼህ መሐመድ ኢብኑ አብዱል ወሃብና የኢብኑ ተይሚያህ ረሂመሁላህ ተዓላ አስተምሮ ብቻ አይደለም። እነሱ ያስተማሩት ምንድነው ሲባል የሰሃባዎችን የቀደምቶችን ነው። እነሱ ብዙ ጊዜ እናንተ በዛ ልክ ቀርጻችሁ ምናምን ታስቀምጡታላችሁ እንጂ የሼህ ኢብኑ ተይሚያህ ረሂመሁላህ ተዓላ የሼህ መሐመድ ኢብኑ አብዱል ወሃብ አስተምሮቶቻቸውን ስናነብ ወይም ደግሞ ኪታቦቻቸው ስናነብ የምናገኘው ምንድነው የነቢያትን አስተምሮ ነው። ነቢያት ያስተማሩትን የሆነ ነገር ለምሳሌ ሼህ መሐመድ ኢብኑ አብዱል ወሃብ የሆነ ነገር ያስተምራል። ቀውሉላህ ተዓላ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነው። ከራሱ ከኪሱ የሚያደርገው ነገር ምንም ነገር የለም። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ቀውሉላህ ተዓላ እንደውም አንዳንድ ጊዜ የሱ ኪታቦችን ስትመለከቱ ቀደምቶችም እንደሚሉት እንትን ነው የሆነ መጽሐፍ ቁርአን ነው የሚመስላችሁ ወይም ደግሞ ሐዲስ ነው የሚመስላችሁ ማለት ነው። ምክንያቱም አብዛኛው ሰዓት ከሱ ንግግር ቁርአን ሐዲስ ይበዛበታል ኪታቦቹ ማለት ነው። ቃለ ረሱሉላህ ቃለ አላሁ ተዓላ የሚል ይበዛበታል። ስለዚህ የነቢያትን አስተምሮ የሰሃባዎችን የታቢዒዎችን የታቢዒን ሰለፎችን አስተምሮ ብትከተሉ እናንተ የተሻለና የተመረጠ ይሆናል። አላህ ይحفظكم አላህ ይህዲኩም። ወሰላሙ አለይኩም።